ሰላም ጤና ይስጥልኝ። ይህ ተሞ ክሬቲቭ ነው። በዚህ ቻናል ለእናንተ ይጠቅማሉ የምላቸውን የቴክኖሎጂ መረጃዎችን፣ አፖችን እና የኦንላይን ስራዎችን አቀርባለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ቤተሰብ የሆናችሁ ደግሞ ላይክ በማድረግ ቪዲዮውን ጀምሩት። ወደ ጉዳያችን በዛሬው ቪዲዮአችን እንግዲህ ተምብኔሉ ላይ ወይም ታይትሉ ላይ እንደተመለከታችሁት እንዴት አድርገን የጠፋብንን ፎቶ፣ ቪዲዮ እና ፋይሎች እንዴት አድርገን መመለስ እንደምንችል ስቴፕ ባይ ስቴፕ የማሳያችሁ ይሆናል። ስለዚህ ወደ ቪዲዮ እንሂድ። ይሄንን ለማድረግ አንድ አፕሊኬሽን ማውረድ ይጠበቅብናል። አፕሊኬሽኑን ቴሌግራም ቻናል ላይ አስቀምጥላችኋለሁ። የቴሌግራም ቻናል ሊንክ ደግሞ እዚህ ቪዲዮ ኮሜንት ላይ አስቀምጥላችኋለሁ። ኮሜንቱን በመንካት ሄዳችሁ ቴሌግራም ቻናል ላይ አፑ ማውረድ ትችላላችሁ ማለት ነው። አፑን ካወረዳችሁ በኋላ ኦፕን ትሉና አፑ እቺ ነች። ስለዚህ አፑን ክሊክ እናደርጋለን። አፑን ክሊክ ካደረግን በኋላ እንደዚህ አይነት ኢንተርፌስ ውስጥ ይከተናል። ሶስት ምርጫዎች ይሰጠናል። የመጀመሪያው ፎቶአችንን የጠፋ ፎቶ ካለ የመጀመሪያውን እነካለን። ሁለተኛው ደግሞ የጠፋባችሁ ቪዲዮ ካለ ቪዲዮ የምትለዋን ሁለተኛ ላይ ታገኛላችሁ፣ እሱን ትነካላችሁ። ሶስተኛው ደግሞ የጠፋባችሁ ፋይሎች፣ ዶክሜንቶች፣ መጽሐፎች ምናምን ከሆኑ ደግሞ ሶስተኛውን ትነካላችሁ ማለት ነው። እኔ ለምሳሌ አሁን በፎቶ ላሳያችሁ። ፎቶ ከጠፋባችሁ እዚች ጋር ሰርች ፎር ሎስት ፎቶ ምትላለች፣ እሷን አንዴ ክሊክ እናደርጋለን። እቺ መጀመሪያ ላይ ያለችዋ ማለት ነው። እሷን ክሊክ እናደርጋለን። እሷን ክሊክ ካረገን በኋላ እንግዲህ እንደምታዩት እስካን እያደረገልኝ ነው። የጠፋውን ፎቶ እስካን እያደረገ ነው ማለት ነው። እንደ ኮኔክሽናችሁ ፍጥነት ቶሎ ሊመጣላችሁ ይችላል። ኮኔክሽናችሁ ፈጣን ካልሆነ ደግሞ ሊቆይባችሁ ይችላል። ስለዚህ በትዕግስት ጠብቁት እስከሚያደርግ። እንግዲህ እንደምታዩት እስካን አድርጎ ጨርሷል። እንግዲህ እንደምታዩት የጠፋብኝን እኔ ያጠፋኋቸውን ፎቶዎች እንዳለ አምጥቶልኛል። ፎቶዎች፣ ቪዲዮዎች ምናምን ድሊት ያደረግኳቸውን እንዳለ እንደምታዩት እስካን አድርጎ አምጥቶልኛል ማለት ነው። ስለዚህ እስካን ካደረጋችሁት መሀል የምትፈልጉት ቪዲዮ ወይም ፎቶ ካለ ሰሌክት ታደርጋላችሁ ማለት ነው። ለምሳሌ እንደዚች ሰሌክት ታደርጉና እዚች ጋር ሪከቨሪ የምትላለች ሰሌክት ካደረጋችሁ በኋላ እቺ ሪከቨሪ የምትለዋል አንዴ ክሊክ ታደርጋላችሁ። ሪከቨሪ የሚለውን ከነካችሁ በኋላ ሶስት ምርጫ ይሰጣችኋል። አንደኛው በኢሜይላችሁ ልላክላችሁ ነው የሚለው። ሁለተኛው ደግሞ ቀጥታ ወደ ፋይል ማናጀራችሁ ልላክላችሁ ነው የሚለው። ስለዚህ እኛ የምንፈልገው ቀጥታ ወደ ፋይል ማናጀራችን እንዲልክልን ስለሆነ ሴቭ ዘ ፋይል ቱ ከስተም የምትላለች እሷን አንዴ ክሊክ እናደርጋለን። እሷን ክሊክ ካደረግን በኋላ እንግዲህ ፎልደር ያስመርጠናል ማለት ነው። ፋይል ማናጀራችን ውስጥ ያለውን ፎልደር ያስመርጠናል ማለት ነው። ስለዚህ አንድ ፎልደር ትመርጡለታላችሁ። አንድ ፎልደር ከመረጣችሁለት በኋላ እዚች ጋር ዩዝ ደ ፎልደር የምትላለች እሷን አንዴ ክሊክ እናደርጋለን። ከዛ ፐርሚሽን ይጠይቃችኋል፣ አለው ትሉታላችሁ ማለት ነው። ከዛ ይሄ ምን ይላችኋል? አፑን አፕግሬድ አድርጉት ይላችኋል። አፕግሬድ ማድረግ እኛ አንፈልግም፣ ስለዚህ ኖ ታንክስ ትሉታላችሁ ማለት ነው። ከዛ ወደ ፋይል ማናጀራችሁ ገብታችሁ ማየት ትችላላችሁ ማለት ነው። እኔም ላሳያችሁ እችላለሁ። ወደ ፋይል ማናጀራችሁ ትገባላችሁ። ፋይል ማናጀራችሁ ላይ ከገባችሁ በኋላ እንግዲህ እንደምታዩት የጠፉብኝን ነገር እዚች ጋር አምጥቶልኛል ማለት ነው እንደምታዩት። ስለዚህ ይሄኛውን ይመስላል ማለት ነው። ፎቶ ከጠፋባችሁ እንደዚህ አድርጋችሁ ዳውንሎድ ማድረግ ትችላላችሁ። ቪዲዮ ከጠፋባችሁ ደግሞ እዚች ጋር ሁለተኛ ላይ ያለችው ትነካላችሁ። ፋይሎች፣ ዶክሜንቶች ደግሞ ከጠፉባችሁ እዚች ጋር ሰርች ፎር አዘር ፋይልስ የምትለዋን አንዴ ክሊክ ታደርጋላችሁ። ልክ እንደ መጀመሪያው እንደ ፎቶ እስካን እስከሚያደርግ መጠበቅ ነው። እንደ ኮኔክሽናችሁ ፍጥነት ያው ይለያያል። ስለዚህ እስካን አድርጎ ከጨረሰላችሁ በኋላ ልክ እንደ ፎቶ ሰሌክት አደረጉና ሪከቨሪ ወደ ፋይላችሁ ማድረግ ነው ማለት ነው። ምንም የተወሳሰበ ነገር የለም። የተወሳሰበ ወይም ግራ የገባችሁ ነገር ካለ ኮሜንት ላይ ጻፉልኝ፣ ለሁላችሁ መልስላችኋለሁ ማለት ነው። የዛሬው ቪዲዮአችን ይሄን ይመስል ነበር። እንደወደዳችሁት አልጠራጠርም። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮውን ላይክ አድርጉት። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።